ሁላችንም የምናወራው አንድ ነገር አለ። ዘንድሮ እንደው ይከብዳል፣ ባለፈው ዓመት ይሻል ነበር፣ ዋጋው ይንራል፣ ስራ የለም፣ የኑሮ ጫናው አንገት ላይ ደርሷል ወዘተ። ጥያቄው ግን ይህ ነው። ይህንን መጥፎ ሁኔታ እየተመለከትን እያለ እጃችንን አጣጥፈን እንቀመጣለን ወይስ ለራሳችን ሌላ አማራጭ እንፈልጋለን? እንኳን ወደ ስማርት ቼንጅ ጉዞ በሰላም መጣችሁልን። ዛሬ የምናወራው ስለ ማማረር አይደለም። ዛሬ የምናወራው በዚሁ አስቸጋሪ ጊዜ ውስጥ እንዴት ራሳችንን መታደግ እንዳለብንና ማትረፍ እንደምንችል ጥልቅ ምስጢሮችን እናያለን። እስከ መጨረሻ አብራችሁን ከቆያችሁ ራሳችሁን ለመታደግ የምትወስዷቸውን ቆራጥ እርምጃዎች አጋራችኋለሁ። ለዚህ ጉዞ ዝግጁ ከሆናችሁ ሰብስክራይብ እና ላይክ በማድረግ አሁኑኑ ጀምሩ። አብረን እንቆይ። በዚህ አይነት አስቸጋሪ ጊዜ ውስጥ ሁኔታዎች እየከበዱ ሲሄዱ ምላሽ የምንሰጠው በሁለት መንገድ ነው። አንደኛው መውጫ የለሽ ጉድጓድ ውስጥ እንዳለን አምነን ተስፋ መቁረጥ ሲሆን፣ ሁለተኛው ደግሞ ይህ ሁኔታ ለኔ ትምህርት ነው ብለን ወደ አዲስ እርምጃ መሸጋገር ነው። ታዲያ አንተ የትኛው ነህ? አሁን ያለህበትን ሁኔታ ከመክሰስ ይልቅ ሁኔታው ሳይውጥህ ለራስህ መፍትሄ መፈለግ አለብህ። አንድ ታሪክ ላጋራችሁ። ዓለምን ያስደመመውና የታሪክን አቅጣጫ የቀየረው ያ አስደናቂ ምሽት እንዲህ ነበር። መድረክ ያልታወቀውን አትሌት አበበ ቢቂላ። ይህ ሰው አይምሮ ተጋርዷል። አበበም መሮጡን ቀጠለ። 20ኛው ኪሎ ሜትር፣ 30ኛው ኪሎ ሜትር አበበ አልቆመም። በባዶ እግሩ ባጋጠመው የእግር ማቃጠልና በድንጋያማ የሮም ከተማ መንገድ ሳይበገር ሩጫውን በዓለም ሪከርድ አሸነፈ። ይህ ድል ከሰሃራ በታች ለሚገኙ አፍሪካውያን የመጀመሪያው የኦሎምፒክ የወርቅ ሜዳሊያ በመሆን በታሪክ መዝገብ ላይ ሰፈረ። እኛ ደግሞ ያለፈውን ዘመን ይሻል ነበር በሚል ስሜት ወይም በቀድሞ አስተሳሰብ እና አሮጌው ቦታ ላይ ጸንተን ከቆምን አዲሱ ዓለም አሮጌውን ቦታ እያስፈረሰ ስለሚሄድ ነገሮች ይከብዱናል። ራሳችሁን አድኑ ስንል ከአደጋ መሸሽን ሳይሆን በራስህ ሕግ መኖር ተማር የሚለውን መሪ መያዝ ማለት ነው። ዓለም በከፍተኛ ፍጥነት እየተለወጠች ባለችበት በዚህ ወቅት ራስህን ለማዳንና ስኬታማ ለመሆን ዛሬ ማታ ራስህን ጠይቅ። እንዲህም በል፣ ለሚቀጥለው 1 ዓመት በዚህ ሁኔታ ብቀጥል ሕይወቴ ምን ይመስላል? መልሱ የሚያስፈራ ከሆነ ዛሬውኑ እነኚህን 4 እርምጃዎች መተግበር አለብህ። እነኚህን 4 እርምጃዎች በአግባቡ የምትተገብር ከሆነ በአጭር ጊዜ ውስጥ ሕይወትህን ቀይረህ ራስህን ታድናለህ። በዚህ ቻናል ላይ ሁሌ አስተማሪና ቁም ነገር አዘል ቪዲዮዎች ይዤ ስለሚመጣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቀጥሉ እያልኩኝ ቪዲዮ ጠቃሚ ሆኖ ካገኛችሁ ለቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉላቸው። አሁን በቀጥታ ሕይወታችሁን ቀይሮ ራሳችሁን ወደሚያድነው 4 እርምጃዎች አልፋለሁ። አብራችሁን ቆዩ። ለአቀራረብ እንዲያመቸኝ በወንድ አገላለጽ ተጠቅሜው እንጂ ሴቶችንም ይመለከታል። ስኬታማ ለመሆንና ራስን የሚያድኑ 4 እርምጃዎች። አንደኛ፣ የገቢ ምንጭህን አብዛ። አንድ የገቢ ምንጭ ብቻ መያዝ ማለት በረሃብ መድረክ ላይ እንደመጨፈር ነው። በትርፍ ጊዜ ምን መስራት ትችላለህ? ዕውቀትህን በዲጂታል መንገድ መሸጥ ትችላለህ ወይስ አዲስ ክህሎትን መቅሰም ትችላለህ? ስለዚህ ችሎታህን ተጠቅመህ የገቢ ምንጭህን አብዛ። ሁለተኛ፣ አላስፈላጊ ወጪን ቁረጥ። ሰዎች ለመታየት ብለን የምናወጣ ወጪ ኪሳራ ነው። ይህንን ማቆም አለብን። ዛሬ የምትችለው የትኛው ወጪ ነው የምትቀንሰው? የምታስገባውን ሁሉ አታውጣ። ትንሽም ቢሆን ቆጥብ። ዛሬ የምትቆጥበው ትንሽ ሳንቲም የነገ ነፃነትህ ናት። ሶስተኛ፣ አይምሮህን አድስ። አብዛኛው ሰው ችግሩ ላይ ነው ትኩረቱ። አሸናፊዎች ግን ትኩረታቸው እድሉ ላይ ነው። ምን መማር አለብህ? ምን አይነት መጽሐፍ እያነበብክ ነው? ችግር ሲመጣ አትሽሽ፣ ተጋጥሞን ተማር። ምክንያቱም ቀላል ጊዜ አይፈጥርህም፣ ከባድ ጊዜ ይገነባሃል። አራተኛ፣ አዳዲስ ክህሎቶችን አዳብር። ገበያ የሚፈልገው
አዲስ ዕውቀት ያላቸውን ሰዎች ነው። ራስህን ሳታሻሽል ገብህ እንዲያድግ አትጠብቅ። ምሁሮች ክህሎት እንደ ካፒታል ነው ይላሉ። በአሁን ጊዜ የምታውቀው ነገር እንደ ጥሬ ገንዘብ ነው። ዕውቀትህ በጨመረ ቁጥር የገበያ ዋጋህ ይጨምራል። ቴክኖሎጂን ተጠቅመህ ራስህን አዘምን። ታዲያ ተመልካቾች ነገሮች ይከብዳሉ። አዎ፣ ግን አንተ ከችግሩ በላይ ትልቅ ነህ። ዛሬ ከዚህ ቪዲዮ የምትወስደው አንድ እርምጃ ምንድነው? የትኛው ለውጥ ነው ሕይወትህን የሚቀይረው? ኮሜንት ላይ ጻፍልኝ። ቪዲዮን ከወደድከው ላይክ አድርገው፣ ለሌሎች ደግሞ እንዲደርስ ሼር አድርገው። ሰብስክራይብ በማድረግ ቤተሰባችን አባል ሁን። ራሳችሁን አድኑ። ወደፊት እንሂድ።